ኖቬምበር 20 የዕለቱ መልእክት ርዕስ ዶኪማዞ መፈተን። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለው አለ። ዘፍጥረት ምዕራፍ 22 ቁጥር 1። ተማሪዎችን በትምህርት ከሚያጋጥሟቸው ልምምዶች መካከል አንዱ ፈተና ነው። ፈተናን የሚፈተኑት በአስተማሪዎቻቸው የተሰጠውን ትምህርት ምን ያህል እንደያዙት ለማወቅ ነው። ፈተናው የሚወጣው ከትምህርቱ ውስጥ ስለሆነ ተማሪዎች ፈተናን እንደ መደበኛ ጉዳይ አድርገው ይመለከቱታል። ልክ እንደዚሁ እግዚአብሔር የእምነትን ጉዞ ካለማመደን በኋላ ምን ያህል እምነታችን በእርሱ ላይ የመደገፍ አቅሙን ያይና ያሳይ ዘንድ ይፈትነናል። በአብርሃምም ሕይወት የምንመለከተው ይህንኑ ነው። እግዚአብሔር አብርሃምን ለምን ፈተነው ስንል ከምናገኛቸው ምላሾች መካከል አንዱ እግዚአብሔርን መፍራቱ ለሰዎች ሁሉ እንዲገለጥ ነበር። ዘፍጥረት ምዕራፍ 22 ቁጥር 12። አብርሃም በተፈተነ ጊዜ እምነቱን እንዲህ እያለ ይገልጥ ነበር። የመስዋዕቱን በግ እግዚአብሔር ያዘጋጃል፣ እኔና ልጄ ሰግደን እንመለሳለን ይል ነበር። በውጤቱ እግዚአብሔር የመስዋዕቱን በግ ማዘጋጀቱን አብርሃም ተመለከተ። የመስዋዕቱ በግ ክርስቶስ መሆኑንም አሻግሮ ተመልክቶ ደስ ተሰኘ። የዮሐንስ ወንጌል ምዕራፍ 8 ቁጥር 56። እግዚአብሔር የትንሣኤ አምላክ መሆኑንም አመነ። ዕብራውያን ምዕራፍ 11 ከቁጥር 17 እስከ 19። እነዚህ ሁሉ የተነቀነቁ ልምምዶች የተገኙት አብርሃም በተፈተነ ጊዜ ነበር። የእግዚአብሔር ፈተና እምነትን ያሳድጋል፣ ከእርሱ ጋር ያጣብቃል፣ ወደ አዲስ ልምምድም ውስጥ ያስገባል። እንግዲህ እግዚአብሔር ያስተማራችሁን ነገር በሙሉ ምን ያህል እንደያዛችሁ ይታወቅና በእግዚአብሔር ላይ ያላችሁ መደገፍ እንዴት እንደሆነ ይገለጥ ዘንድ ልትፈተኑ ትችላላችሁ። በዚያን ጊዜ ተፈትኖ የሚወጣ እምነት ይኑራችሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 6 አለና መፈተን